እሺ የሆነ ሰው 20 ሺህ ብር ተከራይቶ ቤት ይኖራል። 20 ሺህ ብር ነው የሚኖረው። 20 ሺህ ብር እንደምንም ደሞዝ እየሰራ በዚህ አድርጎ እየከፈለ ነው እንበል እና የሚቀጥለውን የሚከፍለውን አጣ የለውም እና ለአከራዩ ጠየቀው እባክህን ይሄኛው ወር ከበደኝ የሚቀጥለውን 40 አድርጌ ስለምከፍለ ይሄኛውን ወር ታገሰኛልና አለፈው። እሺ ብለው የሚቀጥለውን ወር ደረሰበት ብሩን የለው። ከዛ ሰውየው መጥቶ ሲያንኳኳው ወይኔ ጌታ ሆይ ምን ይሻለኛል እኔ ብር የለኝም ምን ላድርግ በቆራሌው ልሽጥ እንዴ ምን ላድርግ እያለ እየተጨነቀ ነው እንበል። ከዛ ሰውየው ሲያንኳኳ በትህትና ነው ሰውየው የሚያናግረው አይደለም። ይኸውልህ ምናምን እያለ ስልክ ተደወለለት ከአሜሪካ በጣም የሚወደው አጎት። እንዴት ነህ ሰላም ነው ወይ? እግዚአብሔር ይመስገን ደህና ነኝ። ዝም ብዬ አንድ 500 ሺህ ብር ለጊዜው ሌላ ጊዜ ጨምርልሃለሁ አካውንት ላይ አሁን አስገብቻለሁ ሲለው ሰውየው እዛው ቆሟል። አነጋገሩ እንዴት ነው የሚሆነው? ሰውየው ሲወራ እስቲ ተረጋጋ። ትህትና ወዲያው ነው የሚለቀው። ይኸውልህ የአንድ ወር አይደለም የዓመት እከፍልሃለሁ ስነ ስርዓት ያዝ ይላል አይልም? ብሩን ተቀብሏል። አካውንቱ ላይ ሄዶ አይቷል። ሄዶ ባንክ ቼክ አድርጓል። ያመነው ማንን ነው? ያጎቱን ቃል ነው። ካጎት ቃል አይበልጥም የእግዚአብሔር ቃል። አንተ አልገባህም? እምነት ማለት ምን መሰለህ? ጸልየ ስትወጣ እንደሆነ አምነ በዛ ልክ አክት ማድረግ ሲጀምር እግዚአብሔር ያን ጊዜ በሱ ላይ መደገፍን አይቶ እሱን ተማምነ እርምጃ እንደወሰድክ አይቶ አንተን መባረክ ይጀምራል። እግዚአብሔር የሚያምኑ ሰዎች በምንድን ነው የሚበልጧቸው? በሚወስዱት አክሽን